ሰንበት ወይንም ሻባት ከቅዳሜ ወደ እሁድ የተቀየረው መቼ ነው? በማን ነው? ለምንድን ነው? እንዴት ነው? አሁን በመላው ዓለም ያለ ክርስቲያን ሰንበትን አላከብርም ቢልም ምን እያደረገ ነው? እያከበረ ነው። ሰንበትን አልጠብቅም ቢልም እየጠበቀ ነው። ምክንያቱም እሁድ ቀን ኢቭን እኛም ሀገር ቢሆን እንኳን መስሪያ ቤቶች ምንድናቸው? ዝግ ናቸው። የንግድ ቦታዎች መርካቶ ብትሄዱ እንኳን ኢቭን የኛ እምነት የሆነውን መጽሐፍ የማይከተሉ ሰዎች ሱቃቸው ምን ያደርጋሉ? ይዘጋሉ። ምክንያቱም ሰው እንቅስቃሴ እንደማያደርግ በዛ ቀን ወደ ቤተ እምነት እንደሚሄድ ያንን ቀን ለአምላኩ ዴዲኬት እንዳረገ ስለሚያውቁ እነሱ እንኳን ሱቅ ይዘጋሉ። ስለዚህ በተዘዋዋሪ አናከብርም የሚሉም ሰዎች እሁድም ምን ያደርጋሉ? ያከብራሉና እሁድን ደግሞ ማን ብለው ነው የሚጠሩት? ሰንበት ሻባት ነው። ባይዘው ሻባት ነው። እሁድ ምንድነው? ሻባት ነው። እና ነግሬያችኋለሁ። ኢቭን በእኛ በፕሮቴስታንት እንኳን ሰርክል የህፃናት ትምህርት ምንድነው የሚባለው? የሰንበት የሻባት ትምህርት ማለት ነው። ባይዘው ሰንበት እኮ ሻባት ማለት ነው አይደል? የሻባት ትምህርት ነው የሚባለው። ግን ሻባት የተባለው መቼ ነው? እሁድ ሆነዋል። ነገር ግን የመጽሐፍ ቅዱሳችን ሻባት ስንተኛው ቀን ነው? ሼቫ ሰባተኛው ቀን ነው አይደል? ሰባተኛውን ቀን አንደኛው ቀን ላይ አምጥተህ ሰንበት ነው ማለት ራሱ እብደት ነው አይደል? ስምንተኛ ቀን ብለህ ሌላ ነው ማውጣት ያለብህ፣ ወይንም የመጀመሪያ ቀን ኢሃድ ብለህ። እሁድ ባይዘው ኢሃድ ነው፣ አሃድ ሰንበት ሊሆን አይችልም። ራሱ እሁድ የሚለው ቃል ይቃወመዋል። ይሰማችሁ ነው? እሁድ ማለት ምን ማለት ነው? አንድ ማለት ነው። አሃዱ አሃድ እሁድ ማለት ነው። እሁድ ነው እያልክ አዘ ሴም ታይም ደግሞ ዛሬ ሰንበት ነው ካልክ የመጀመሪያ ቀን ነው ሰባተኛም ቀን ነው እያልክ ነው። ስለዚህ ሁለቱ ይጣረሱብሃል፣ ራሱ አይመጣም። እሺ፣ ነገር ግን ይሄ ጉዳይ ከየት መጣ? ይሄን ጉዳይ ሪፕሌስ ያደረጉት ሰዎች እነማን ናቸው? ይኸውላችሁ በጣም መሰረታዊ ነገር ነው የማወራችሁ ዛሬ። ከየት ነው የመጣው? እኛ የፈጠርነው ችግር አለም። እኛ ስንወለድም የነበረ ነው። አባቶቻችን አያቶቻችን በነበሩበት 100,000 ዓመታትም የቀጠለ ችግር ነው። ችግሩን መሰረት ላይ ነው ሰይጣን የፈጠረው። ስለዚህ ረጅም ዓመት ስለቆየ ችግሩ ከክርስቲያኑ ማህበረሰብ ጋር ፋሚሊ ስለሆነ ከሁሉም መጽሐፎች ጋር ተሰፍቶ ስላለ ተሰግስጎ ስላለ አሁን ይሄ ሰንበት የሚባለው ነገር እሁድ ነው እንጂ ሰው ብሎ የሚያስበው ቅዳሜ ነው የሚለውን ብዙ መቀበል ያቅተዋል። ግን ስሙ፣ እግዚአብሔር ቀደሰው ባረከው የተባለ ቀን በመጽሐፍ ቅዱሳችን ውስጥ አንድ ብቻ ነው። እሱ ምንድን ነው? ሰንበት ወይንም ሻባት ወይንም ቅዳሜ፣ ሼቫ ላይ ያረፈው ማለት ነው። ስሙ፣ መጽሐፍ ቅዱስ ውስጥ ያሉ ለምሳሌ የቤተ መቅደሱን ወይም የድንኳኑን ዕቃዎች ሁሉ ብታዩ ለእግዚአብሔር ምን ያሉ ናቸው? የተቀደሱ የተለዩ ናቸው። ማን ነው የቀደሳቸው? እግዚአብሔር ነው። ማን ነው እንዲቀደሱ የፈለገው? ከዛ ውስጥ በሙሴ ፍላጎት የተቀደሰ ቃል ሙሴ እኔ እንደዚህ አይነት ዕቃ ያምረኛል፣ ደስ ይለኛል፣ ይህንን እስቲ ልቀድስልህ አንተ ብሎ የቀደሰው ነገር አለ። ስለዚህ የመቀደስ ስልጣን የማን ነው? የማን ነው? በመጽሐፍ ቅዱስ ውስጥ መቀደስ የሚችል ማን ነው? ማለት ለራሱ መቀደስ የሚችል እግዚአብሔር ነው። ይኸውላችሁ ለራሴ ብሎ የቀደሰውን ቅዳሜ ትተህ ለአንተ እንዲሆን ብለህ እሁድን መቀደስ በራሱ በማስልጣን ላይ ማመጽ ነው፣ በእግዚአብሔር ስልጣን ላይ። ለመጀመሪያ ጊዜ ስለዚህ ስለ ሰንበት እየሰማችሁ ያላችሁ ሰዎች ሄዳችሁ ዩቲዩባችንን እዩት። በጣም እንደዚህ እንደምታስቡት ጥራዝ ነጠቅና ዝም ብሎ የማይጠቅም ዝም ብሎ ጉንጭ አልፋ ነገር አይደለም። በጣም ቤዚክ ነው። ይሄ ነገር እንዴት ጀመረ? 3 ማስረጃ በጣም ሄዳችሁ ልታረጋግጧቸው የምትችሉ ሄዳችሁ ሰርች ልታረጓቸው የምትችሉ 3 ማስረጃ ዛሬ ይሰጣችኋል። ከዛ በፊት ግን ሁላችሁም ትንቢተ ዳንኤል ምዕራፍ 7 ቁጥር 25ን አውጡና ምን ይላል መሰላችሁ? አዲሱን ትርጉም ነው ማነበው፣ በፈለጋችሁት ማንበብ ትችላላችሁ። በልዑል ላይ የአመፃ ቃል ይናገራል። አግኝታችሁታል? ዳንኤል 7:25 በልዑል ላይ የአመፃ ቃል ይናገራል፣ የልዑልንም ቅዱሳን ያስጨንቃል። እስኪ ያስጨንቃል በለው። ለበዓላት የተመደበውን ጊዜና ሕግ ለመለወጥ ይሞክራል። ዲስ ማይ ፖይንት። ይኸው ለበዓላት የተመደበውን ጊዜና ሕግ ለመለወጥ ይሞክራል። ቅዱሳንንም ለዘመናትና ለዘመን እኩሌታ ለእርሱ አልፈው ይሰጣሉ። ትንቢተ ዳንኤል ምዕራፍ 7 በጣም በምሁራን ከተጠናና ብዙ ንግግር ከተደረገበት ኢቭን ዲቤትም ከተደረገበት የመጽሐፍ ቅዱስ ክፍል ውስጥ ግንባር ቀደም ከሆኑት ውስጥ አንዱ ነው። ምዕራፍ 7 ለምን ዳንኤል ምን ይለናል? ህልም አየው ይላል። በጣም አስጨነቀኝ ይላል ህልሙ። ከቁጥር 1 ጀምሮ ስታነቡ ያየሁት ህልም እንደዚህ ነው አለ። 4 አውሬዎች ሲወጡ አየሁ አለ። የመጀመሪያው አውሬ አንበሳ ይመስላል።
እንደ ንስር ክንፍ አለው። ሁለተኛው አውሬ ደግሞ ድብ ይመስላል፣ እንደ ድብ ነው። ሶስተኛው አውሬ ደግሞ ነብር ይመስላል፣ ነብር የሚመስል ነው ያየሁት። አራተኛው ግን ከሶስቱ እጅግ ይለይብኛል አለ። አራተኛውን ሳየው ጥርሱ የብረት ጥርስ የሆነ ጥፍሮቹ ነሐስ ሲሆኑ ራሱ ላይ 10 ቀንዶች የሚወጡበት ከዛ ደግሞ ከ10 ቀንዶች መካከል አንዱ አይሎ 3ቱን የሚያጠፋበት አይቼ በጣም ተጨነቅኩ አለ። ስላየሁትም ህልም ፍቺ ስጸልይ ሳለ መልሱ መጣልኝ አለ። እነዚህ 4 ነገስታት ናቸው አለኝ አለ። ምንድናቸው? 4 ነገስታት ናቸው። እኔ ግን ስለ አራተኛው ከሌሎቹ ከሶስቱ ስለተለየው ፍጥረት ብረት በብረት ናስ በናስ ስለሆነው ፍጥረት ሞር ለመረዳት ፈለኩ ነው የሚለው ዳንኤል። ስፈልግ ስለሱ ነገረኝ፣ ዝርዝር ነገር ነገረኝ፣ ባህሪዎቹን ነገረኝ እና ምን ያህል ኃይለኛ እንደሆነ ነገረኝ እና የሚያረጋቸውንም ነገሮች ነገረኝ ብሎ ቁጥር 25 ላይ ለበዓላት የተመደበውን ጊዜና ህግ ለመለወጥ ይሞክራል ይላል። በጣም ልዩ የሚያደርገው ኃይለኛ የሚያደርገው ለበዓላት የተሰጡ ጊዜዎችና ህጎች አሉ። ማን ነው እነዛን የሰጠው? እግዚአብሔር ነው የሰጠው። ዘሌዋውያን 23 ላይ ለበዓላት ጊዜ ተሰጥቷል፣ ህግም ተሰጥቷል። ሰንበትን ብድግ ብለህ እኔ ሰኞ ነው ማረገው፣ በቃ እኔ ምዘምረው ማመልከው ሰኞ ነው። ለምን ጴንጤስ ሲጠይቁት ሮሜ 14 ላይ ምን ይላል? አንዱ ቀን ከአንዱ ቀን እንደሚለይ የሚያስባለ እሱም መልካም አረገ፣ ሁሉም ቀን እኩል ነው የሚላለ መልካም አረገ የሚል ጥቅስ አምጥቶ ስለ ሰንበት ያልተወራ ምዕራፍ እየተባለ ያለው ምንድነው? ስለ ምግብ ነው። አንዱ የሚመገበው ምግብ እንደሚያረክ ሰው ያስባል፣ አንዱ ደግሞ ምግብ ሁሉ ችግር የለውም ይላል። ስለ ጣዖት ስለተሰዋ ምግብ ሐዋርያው እየደነገገ ነው። ይሄ የሆነው ምንድነው? 2 ቀን በሳምንት መርጠው በዚህ ቀን ላይ መጾም አለበት፣ ማንኛውም ምግብ መበላት ስጋ መበላት የለበትም፣ አትክልት ብቻ ነው መበላት ያለበት ብለው የሚያስተምሩ ስለነበሩ እነሱ ቀኖችን ለይቶ አትክልት መብላት የተቀደሰ ሰው እንደሚያደርግ የሚያስቡ አሉ። ለጌታ ነው መልካም ነው። የክፍሉ አውድ ሄዳችሁ ከቁጥር 1 ጀምሮ ማንበብ ብቻ ነው፣ ራሱ ይፈታላችኋል። ስለዚህ ሰኞን ባመልክ ማክሰኞን ባመልክ ሮብን ባረገው ምን ችግር አለው ይላል። ባለፈው ስንማር ግን እኛ የተቀደሰ ጉባኤ ብለን የምታውጃቸው እነዚህ ናቸው